እነዚህ ሁለት ልጆች በሶሻል ሚዲያ ብዙ ቪው ለማግኘት ብለው የከተማውን ትልቁን ታወር በባዶ እጃቸው ያለምንም እገዛ ይወጣሉ። ቻሌንጁንም ካጠናቀቁ በኋላ ደስታቸውን እያከበሩ እንዳለ አንደኛው ልጅ በድንገት ታወሩ የተንቀጠቀጠ እንደሆነ ይናገራል። ጓደኛው ግን በቀልድ ያሾፈበት ኃይለኛ አውሎ ንፋስ እስካልመጣ ድረስ ታወሩ እንደማይንቀጠቀጥ ይነግረዋል። ተናግሮ እንደጨረሰ ግን ወደ ኋላ ሲዞር ከተማው በኃይለኛ አውሎ ንፋስና በመብረቅ እየተመታ ነበር። ጓደኞቹም የሚያደርጉት ነገር በጣም ግራ ይገባቸዋል። ቻሌንጁንም የሚያሸንፈው ብዙ ሰዓት ታወሩ ላይ የቆየ ስለሆነ እርስ በርስ መፎካከር ይጀምራሉ። አንደኛውም ጓደኛውን የጥንቃቄ ገመድ ከሰጠው በኋላ ወደ ታች ይገፈትረዋል። ከዚያም ቻሌንጁ ላይ ብዙ እንደቆየ ሰው ካሜራውን ከፍቶ መዝናናት ይጀምራል። በዚያች ቅጽበት ግን የተከፈተረው ጓደኛው በፍጥነት ቦታው ላይ ደርሶ መልሶ ይገፈትረዋል። ልጁም ገመዱ አጥብቆ ስላልያዘለት ቀጥታ ወደ መሬት መውደቅ ይጀምራል። ሆኖም ግን በፍጥነት ፓራሹቱን ይለቅና ራሱን ከመጥፈጥፈጥ ያድናል። አለመታደል ሆኖ ግን ፓራሹቱ ሚዛን ይስትና ራሱን መቆጣጠር አቅቶት ወደ አንድ ፎቅ ውስጥ ይወድቃል። በሚያሳዝን ሁኔታ ግን የገባበት ክፍል ውስጥ ህገወጥ የሆኑ አደገኛ ማፊያዎች ስብሰባ እያደረጉ ነበር። የማፊያውን ቦዲጋርድ ልጁ ላይ ሊተኩስ ሲል ማፊያው በፍጥነት ያስቆመዋል። ምክንያቱ ደግሞ ሌላ የሚጠብቁት ኃይለኛ የማፊያ መሪ ነበረ። ለዚያም ልጁ የማፊያ መሪ ስለመሰላቸው እንደውም መጠጥ ሰጥተውት እንዲዝናና ይጋብዙታል። ልጁም ህይወቱን ለማትረፍ ሲል እንደ ማፊያ መሪ እየተደራደረ እንዳለ እውነተኛው የማፊያ መሪ ከግብረ አበሮቹ ጋር ካዝናውን ይዞ ወደ ውስጥ ይገባል። የፊልሙ ርዕስ ዘ ሮኪስ ይባላል።